ሰላም ያገሬ ልጆች እንዴት ናችሁ? ዛሬ እንግዲህ ለባህል ቂቤ እያነጠርኩ ነው ያለሁት። ያው እንደምትመለከቱት እዚህ ጋር ለቂቤ ማንጠሪያ የሚሆኑ ግብአቶች ወይንም ደግሞ ቅመማ ቅመሞችን አዘጋጅቻለሁ። እንደምትመለከቱት ኮሮሪማ፣ ነጭ አዝሙድ፣ ጥቁር አዝሙድ እንዲሁም ደግሞ ኮሰረት አይ ቲንክ ኮሰረት ነው የሚባለው አብሽ አድርጌ እዚህ ጋር ለብ አድርጌ አሞቃቸዋለሁ። ከዛም በኋላ አውጥቼ ፈጫቸዋለሁ። በመቀጠል ቂቤን ትላንትና ውሃ አድርጌ እንትን ምንድነው ዘብዘፌው ነበረ። ነገር ግን እንትን ውስጥ ስለነበረ ያስቀመጥኩት ውጭ ዝም ብዬ ስላስቀመጥኩት ፍሪጅ ውስጥ ስላላደረኩት በደንብ አልጠለለልኝም። ያው ዝም ብዬ በጭልፋ ቀደዋለሁ ብዬ ነው። እንደምትመለከቱት ያው ያዘጋጀሁትን ቂቤ እንትን ቅመማ ቅመሞች በአጠቃላይ ወደ ምን አድርጌያለሁ? ወደ ቂቤ ውስጥ ከትቻለሁ። ውጭ ላይ ቁጭ ብዬ ያነጠርኩን ያለሁት የሀገሬ ልጆች እንዴት ባለሙያ እንደሆንኩ ተመልከቱት። የቅመሙን ብዛት እያያችሁልኝ ነው አይደለ? እንግዲህ ሁሉንም አንድ ላይ አድርጌ ከጨመርኩ በኋላ አንተከትከዋለሁ። ያው ሲንተከተክ እንደምትመለከቱት አረፋው ጽድት እስኪ ድረስ መጠበቅ አለብኝ። አረፋውን ከጨረሰ በኋላ አወረድኩት። ከዛም በኋላ ጠለልኩት፣ ጨመርኩት። ይሄን ይመስላል የሀገሬ ልጆች። እንግዲህ መቼም ባለሙያ አትግቹ እንደምትሉኝ ተስፋ አደርጋለሁ። የሀገሬ ልጆች እንግዲህ ጣዕሙን ከጾም በኋላ እናየዋለን። መልካም ባህል ለመላይ ክርስትና እምነት ተከታዮች በአጠቃላይ መልካም አውደ ዓመት ብያለሁ። የዛሬ ዓመት በሰላም በፍቅር ያገናኘን እያልኩኝ እሰናበታችኋለሁ። ከስደት ከሀገራችሁ ውጭ ያላችሁ እግዚአብሔር በሰላም ወደ ሀገራችሁ ይመልሳችሁ። ከርሞ ደግሞ ከቤተሰቦቻችሁ ጋር የምታከብሩበት ዘመን ይምጣላችሁ። እድሜ ጤና ይስጣችሁ። የሀገሬ ልጆች እንደዚህ በፍቅር በሰላም በደስታ ያገናኘን። በድጋሜ ከርሞ ሰው ይበለን። ወዳችኋለሁ። መልካም ባህል። ልጅ ነኝ ባይ